አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም ዝነትና በረከት በያላችሁበት ያለም ጥግ ድንበር ድረስ መሐመድ ነኝ። ዛሬም ወደ እናንተ አሪፍና ያስተምራል ያልኩትን ቪዲዮ ይዤ መጥቻለሁኝ። የዛሬው ቪዲዮአችን ሰለምቴዎች በህይወታቸው የሚያጋጥማቸውን ገጠመኞች የሚያካፍለን ቪዲዮ ይሆናል። ወደ እስልምና ሲመጡ በጣም ብዙ ስቃይና መከራ ያጋጥማቸዋል። ከዛም መካከል ዛሬ አንዱን ቪዲዮ እናያለን። ይህ ወንድማችን በህይወቱ ወደ እስልምና ሲመጣ የገጠመውን ገጠመኞች ይነግረናል። አላህ ሱብሓነሁ ወተዓላ ለሰለምቴዎች ጥንካሬን የሚስጣቸው አብዛኛው ሰዎች የማይሰልሙበት ምክንያትም አንዱ ይሄ ነው ብዬ አስባለሁ። ብቻ አላህ ሱብሓነሁ ወተዓላ ለሁላችንም መጨረሻችንን ያሳምርልን እያልኩኝ ወደ ቪዲዮ ወስዳችኋለሁ። የእስላም ጅንን ያዘክ ጸበል መሄድ አለባሉ። አረ እንደዚህ የሚባል ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። ይሄው የክርስትና ስሜ ተክለ ዮሐንስ፣ ትክክለኛ ስሜ ብሩክ መኮንን፣ ምንድነው የምትፈልጉት አልኳቸው። አላመኑኝም። በቃ ታመካል አሉ። እኔም በሰዓቱ በጣም ጉልበት አጥሮኝ ነበር፣ ግን ተነስቼ ድጋሚ ትግል ጀመርኩ። እናቴ ራሴ የገዛሁት መቁጠሪያ ነበር። መቁጠሪያ ማለት ለማታውቁ ሰዎች ሙስባህ ነው። የነሱ በጣም ወፋፍራም ነው፣ ከእንጨት ነው የሚሰራው። 41 ፍሬ ነው በውስጡ የሚይዘው። ከዛ ታች ላይ መስቀል አለው። እሱን ይዛ መጣች። እኔ ራሴ ነበርኩ የገዛሁት እሱን ነገር አመጣችሁ እና በቃ ተሰባብሮ እስኪያልቅ ድረስ ነበር ስትመታኝ ነበር። እና እኔ ውስጥ ስለነበርኩ ፔኑ ምንም አልተሰማኝም ነበር። የሆነ ሰዓት ላይ ስባሩ መጣና ፊቴ ወደቀ ማለት ነው። አየሁትና እየተሰባበረ ነው እንዴ! ያኔ ነው በቃ ፔኑ የተሰማኝ። እንዴ ተሰበርኩ አልኩና በቃ ቀወጥኩት። ጎረቤት መጣ። ምንድን ነው ሲሏቸው፣ ያው እነሱም ካፊሮች ስለነበሩ ሳይድ የሚያደርጉት ለእነሱ የታወቀ ነው። እንደዚህ ነው አሏቸው። ተረጋጋ ብሎ ሊያረጋጋኝ ሞከሩ። እኔ አልሰማቸውም። በጣም ስንት ሰዓት ሙሉ ታግለን ከመግሪብ ጀምሮ በቃ ተራይ ተሰግዶ ሊያልቅ አካባቢ ድረስ ነው ይመስለኛል። ወደ 4 ሰዓት እየተጠጋ ነበር ሰዓቱ። ከዛ ድረስ ትግል ነበረ። በኋላ ላይ በቃ አቃተኝ፣ እኔም ደከመኝ፣ ተኛው። በንጋታው ተነሳው፣ ዩኒፎርም የለበስኩ። ትምህርት ቤት የሚሄድ እቅድ ነበር የነበረኝ። ሰንሰለቱ ተፈቷል፣ ግን እጄ ላይ የነበረበት ጠባሳው ነበረ። በጣም ያም ነበር። ወጣው መንገድ ጀመርኩኝ ማለት ነው። ሲጀምር አትሄድም ብለው መለሱኝ። ምንድን ነው ስላቸው፣ አትችልም፣ በቃ አንተ ታመካል እኮ ከራስ ጋር አይደለም አሉኝ። ኧረ እኔ ጤነኛ ነኝ፣ ደግሞ ፈተና እየቀረበ ነው። በቃ በእናንተ ሀሳብ እሺ ልረጋጋ፣ የማይሆን ነገር ነው፣ በዚህ እድሜ ትቼዋለሁ፣ እምነቱን አላራምድም፣ ነገር ግን ወደ እናንተም የምመለስበት ምንም ምክንያት የለም ስላቸው ጭራሽ ውስጥ ገቡ። ምርጫ አልሰጣችሁም አልኳቸው። እዛ አይሆንም አሉ። እሄዳለሁ ብዬ በጣም ግብግብ ውስጥ ስንገባ እሺ እንሄዳለን፣ የምንሄደው ግን ለማስፈቀድ ነው አሉ። ለምንድን ነው የምናስፈቅደው ስንላቸው ጸበል ትሄዳለህ አሉ። እንደዛ ነው እሺ አልኩ። እንግዲህ ቶሎ እሺ ስላቸው ተነቃቃን። ማለት እኔ ያሰብኩት መንገድ ላይ ማምለጥ ነበርና እነሱም ነቁብኝ። ከዛ ተከራለን። በጣም በቃ ቦዲ ቢልደር ነው፣ አይ ቲንክ በበፊት ህይወቱ ወታደር ነበር መሰለኝ። እና እሱን ጠሩትና እባክህን ያዝልን ልጃችንን ብሎት ነው መሰለኝ። መጣ፣ አብሮኝ ቁጭ አለ። ስንቀሳቀስም አብሮኝ ነው፣ የትም ሲሄድ አብሮኝ ነው እሱ የሚሄደው። በጣም እንትን እያልኩኝ በቃ ትምህርት ቤት ደረስን። ትምህርት ቤት ስንደርስ አጋጣሚ ኒቃቢስቶቹ አገኙ። ምንድን ነው የተፈጠረው ሲሉ ነገርኳቸው። እነዚህ ሰዎች እንደዚህ ያልኳቸው፣ በቃ ተነክቶብኛል ስላቸው፣ እነሱም በጣም ቀድሞ የገመቱት ነገር ስለሆኑ ብዙም አልደነገጡም፣ ግን እንዳመልጥ ፈልገው ነበር። እንዳመልጥ ደግሞ ምንም የተመቻቸ ሁኔታ አልነበረም። ከዛ ማን ነው ለዚህ ነገር ኃላፊነት የሚወስደው ብለው ያው ትምህርት ቤት ውስጥ ሲጠይቁ እንዴት እንደወጣ አላውቅም፣ ወሬ ነገሯቸው። የልጁ ማንነት እንደዚህ መስጂድ የወሰደው ሰው እንደዚህ ይባላል ብለው ነገሯቸው። ከዛ በኋላ ልጁ መፈለግ ጀመረ። ግቢ ውስጥ ይፈልጉታል አጡት። ለካ እሱ አርፍዶ ነው የመጣውና አላስገቡትም። በር ላይ ነው ያለው። ፈርሞ ነበር የሚገባው። የዛን ቀን ፈርሞ ከገባ በኋላ ያው እንደሚፈልጉት ሲሰማ እነሱ አተውት ተስፋ ከቆረጡ በኋላ እሱ ራሱ እንደ አዲስ ፈልጓቸው ሄደ። የሆነ እልህ ያለበት ልጅ ነው እሱም፣ እና በጣም ነው የማደንቀው። በጣም ብዙ ነገር ተባብሮኛል። እሱ ራሱ መብላት በማልችልበት ሰዓት ምግብ ይሰጠኝ የነበረው እሱ ነው፣ እና በጣም አላህ ጀዛውን ይክፈለው። ስማቸውን የሚያልጠቅሱ የልጆቹን ያው ለእነሱ ሴፍቲ ሲባል ነው፣ ማለት እነሱን ሌላ ነገር ውስጥ እንዳያስገቧቸው ሲባል የእነሱን ስም አልጠቅስም። ከዛ በኋላ ላይክ ልጁ ቢሮ ድረስ መጣ። እኔ ቢሮ እየተጨቃጨኩኝ ነበር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ትሰራለህ ሲሉኝ እኔ መልስ አልሰጣቸውም። እነሱ ትምህርት ቤት ውስጥ የተሰራ ነበር የመሰላቸው።
ያው ትምህርት ቤቱም የራሱን ሀሳብ ነው የሚጨነቀው፣ ወላጅም የራሱን ነው ምናምን ነገር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ታራምዳለህ ነበር የተባልኩት። ምንም መልስ አልሰጣቸውም ነበር ለሚጠይቁኝ ጥያቄ። እዛ ልጁ ይኸውና ተባለ። አባቴ ያገኘው። ከዛ ቫይስ ዳይሬክተሩ ነበር ቦታው ላይ ነበረው። ለምን እንደዚህ ያደረክ ብሎ አባቴ ጠየቀው ልጁ። ከዛ ልጁ ገና ማስረዳት ሊጀምር ሲል አባቴ በጣም ኢሞሽናል ሆነና ልጁ መጥተው ከዛ አገላገሏቸው ነገር። እኔ በጣም ተሳቅቄ ነበር በቦታ ላይ፣ ምክንያቱም ደሆል ግሬድ 11 ሰልፍ ላይ ነበር እና እኛን ነበር ሲያይ ነበረው ቀጥታ። በቃ የሆነ እነሱ ራሱ ሲኒማ የሚያዩ ነበር ይመስል በጣም ተደንቀው ነበር ሲያዩ ነበረው። እኔ ተሳቅቄ ያለው ጽዳቶቹ ምናምን ስራቸውን ትተው እኛን ነበር የሚያዩት። ብቻ በጣም ያሳቅቅ ነበር ላይ። ከዛ አለፈ በቃ። እኔ መልስ አልሰጥም። ልጁ በጣም ደንግጧል፣ ግራ ገብቶታል። ባልመጣው ብሎ እያሰበ የነበረ ይመስለኛል፣ አላውቅም። ከዛ ላይክ ቫይስ ዳይሬክተሩ በቃ ይሄ ነገር ከኛ አቅም በላይ ነው፣ ልጁ ታሟል፣ ከዚህ በፊት የሚያመው ነበር፣ ስለዚህ ጸበል መሄድ አለበት በሚለው ተስማምተው ነው መሰለኝ እኛን አስወጥቶን ነበር። የሆነ ሳለ በቃ ከቢሮ ውጡና እኛ እንነጋገር ተባባሉ እነሱ ወላጅና ትምህርት ቤቱ። ከዛ እኔ እና እሱ ውጭ ላይ ቁጭ ብለን በቃ ነገርኩት። እስከዛሬ እናንተ ነበራችሁ ልክ፣ እኔ ነበርኩ የተሳሳትኩት። በቃ እኔ የማውቀው ሌላ ነው፣ እየሆነ ያለው ሌላ ነው። ስለዚህ እናንተ የነገራችሁኝ የምሰማ የሁላ ነገር አይፈጠርም ነገር ብዬ በጣም ነበር የቁጨኝ። ነገርኩት። ከዛ ላምልጥ ወይ ብዬ ስጠይቀው እሱ አያታምልጥ፣ እንደዚህ ካረክ ጭራሽ ላይ ነው የምታስይዛቸው። ስለዚህ አብራቸው ቁጭ በልና እነሱን ማስተማር በምትችለው መንገድ የቻልከውን ያህል ጣር አለኝ። ከዛ እኔም እሺ ነበር ያልኩት። ብዙም ሀሳቡ ክፉ መስሎ አልታየኝም። እነሱ ያሉትም ያው ጸበል ነበር። እሺ ይሁን፣ ቢበዛ ቢበዛ ከሳምንት አይዘልም ወይ ከወር አይዘልም። በቃ ስመለስም የቻልኩትን ያህል እጥራለሁ፣ እንደ በፊቱ በድብቁ ለማስኬድ በሚለው አሰብኩኝ። ወደ ቤት ተመለስን። በር ተቆለፈብኝ። ከቤት መውጣት የለም። ቁጭ ላለው አስቸኳይ ትኬት ቆረጠ መሰለኝ አባቴ፣ እንደዛ ነው። ወደ ፍላይቱ ወደ ላሊበላ ነበር። ዛት ሚንስ ጸበሉ ያለው ላሊበላ ነው ማለት ነው ነገሩ። እንደዛ ሲሉኝ በቃ አልከፋኝም። እንደውም ፍላይት መሆኑ ሳስብ ተዝናንቼባቸው እመጣለሁ የሚለውን ነበር ያሰብኩትና በንጋታው ጉዞ ጀመርም ማለት ነው። ወደ ላሊበላ ሄድን። የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው፣ እራሱ ነው የሚመጣው። ሙሐመድ እንዲህ አድርጎ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጥራል? እንዴት በቃ አልከፋኝም። እንደውም ፍላይት መሆኑ ሳስብ ተዝናንቼባቸው እመጣለሁ የሚለውን ነበር ያሰብኩትና በንጋታው ጉዞ ጀመርም ማለት ነው። ወደ ላሊበላ ሄድን። 50 ደቂቃ የፈጀ ፍላይት ነበር። በጣም ደስ የሚል ነበር። በቃ ደስ ብሎ ምናምን የመጀመሪያ ጊዜ ነበር። ኤግዛይትድ ሆኜ ነበር ምናምን። ከዛ እዛ ስደርስ ሌላ ታሪክ። ሙቀቱ ቦታው ላይ ወላሂ የሄደ ሰው ካልሆነ አያውቁም። እኛ እዚህ 20 ምናምን ደርሶ ነው በቃ ሞቀን ምናምን የምንለው አዲስ አበባ። እዛ ከ30 የሚያልፍበት ጊዜ አለ፣ ቀን 6 ሰዓት በተለይ እና በጣም ገና ከፕሌን ስንወርድ ጀምሮ አየሩ ይጋረፋል ነገር ነበርና ወረድን። ከዛ በኋላ ወደ ጸበሉ ቦታ በባጃጅ ሄድን። 17 ኪሎ ሜትር ወላሂ ነው ላለመዋሸት፣ 17 ኪሎ ሜትር። ገነተ ማርያም ይባላል ቤተክርስቲያኑ። እሱ ውቅራ ቤተክርስቲያን ነው፣ ግን ብዙም አይታወቅም። ወጣ ያለ ቦታ ላይ ነው ያለው። ከዛ ወደዛ ሄድን። በባጃጅ ነው ሄዱ 17 ኪሎ ሜትር። በጣም ደክሞን ነበር። ገብተን ተኛን። ከዛ ድጋሚ ተቀሰቀስኩ በሌሊት ላይ 9 ሰዓት። ምንድነው ስላቸው እጠመቃለሁ አሉ። እሺ የመጣሁትም ለዛ ነው ችግር የለውም አልኳቸው። ከዛ መጠመቅ ጀመርን። በቃ ቄሱም እየመጣ ይዝታል፣ ያም እየመጣ ይዝታል። አይ ቲንክ ዘመዳማቾች ናቸው መሰለኝ ሰዎቹ፣ እኔ በደንብ አላውቃቸውም። ግን በቤተሰባቸው ነው የመጡት እነዚህ ሰዎች። በቃ በጣም የማይደረግ ነገር ነው። እኔ ደፍሮ የማያውቁት ይላል። ያም እየመጣ እኔ በጣም ብዙ ናቸው ወላሂ፣ በስነስርዓት ራሱ አላወቅኳቸውም። ከዛ በቃ ጸበል ተጀመረ። ጸበል ሲጀመር የመጀመሪያው ፌዝ የሆነው 3 ቀን መጠመቅ ነበር። 3 ቀን የምጠመቀው ያው በእነሱ አይዲያ ስለከፈርኩኝ እኔ ወደ ነበርኩበት ለመመለስ ግዴታ 3 ቀን ቄደር መጠመቅ ነበረብኝ እና 3 ቀን ቄደር ተጠመቅኩኝ። ሌሊት 9 ሰዓት ነው የምነሳው። ኢማጂን አድርግ፣ ሌሊት 9 ሰዓት ተነስተሽ
በጣም ወደታች ገደል ነው፣ በቃ የማይታሰብ ገደል። እዛ ጋር ወርደሽ ያን የመሰለ ቀዝቃዛ በሌሊት 9 ሰዓት በቃ በጣም ከባድ የነበረው ላይፍ ያኔ ነው። በቃ በጣም ቆጨኝ። ባልመጣው ብዬ ነበር ያሰብኩት። በጣም ቁጭ ብዬ ማለቅስበት ጊዜ ነበር። እና ሰዎች ከስካሁኑ ሊማሩ የሚገባው ነገር በቃ በጣም መቸኮል ወላሂ በጣም አደጋ ነው። ነገሮችን ስታደርጉ አንድን ነገር ስታስቡ ደግማችሁ ሁለቴ ብታስቡት የተሻለ ነው የሚሆነው። ምክንያቱም በቃ የሚመጣው ነገር ሁለቴ ካሰባችሁበት በኋላ ራሱ የማየውን ነገር ቢደርስባችሁ የአቅማችሁን ትወጣችኋል። በቃ አላህ ሱብሃነሁ ወተዓላ ስለቀደረው ነው የሚባለው። ግን በችኮላችሁ የምትወስኑት ነገር ከሆነ ጥሩ አይደለም። ወላሂ የሚቆጫችሁ ጊዜ ይመጣል። ስለዚህ አንድን ነገር ስትወስኑ ሁለቴ ብታስቡበት ጥሩ ነው። ፈረንጆች ራሱ እንደዚህ ነው የሚሉት፣ የአንድ ሰው ሀሳብ የ36 ሰው ጤነኛ ጉልበት ነው ይባላል። ማለት ትልቅነቱን ነው እያሳዩ ያሉት። እዚህ ጋር አንድ በምትወስኙ ውሳኔ ነው ምን ያህል መሄድ እንደምትችል ነው የተናገሩ ያሉት። ስለዚህ ይሄኛውን ሀሳብ ለማስተላለፍ ፈልጌ ነው። ወደ ታሪኩ ስመለስ 3 ቀኑን ጨረስኩ። ከዛ በኋላ 3 ቀኑ ካለቀ በኋላ የተጀመረው ምንድነው ሌሊት 10 ሰዓት ደግሞ ትንሽ ገፋ አድርገው ወደ 10 ሰዓት እነሳለሁ። ተአምረ ማርያም ይነበባል። እሱን ቆሜ ነው ማዳመጥ ያለብኝ፣ ንቅንቅ የለም። ከዛ ተመልሼ እተኛለሁ። አሁንም እነሳለሁ። ቅዳሴ አለ። ያው አብይ ጾም ስለነበር በሰዓቱ ቅዳሴ እንገባለን። 9 ሰዓት ሲል እንወጣለን። 9 ሰዓት ላይ ምግብ ይሰጠናል፣ እንበላለን። 2 ሰዓት ላይ ማታ 2 ሰዓት ልንተኛ ስንል ይሰጠናል። ከዛ በኋላ መብላት የለም። በቃ አለቀ። በቀን 2 ነው የሚባለው ማለት ነው። ያው እኔን ትሪት ያደረጉኝ የከተማ ልጅ ስለሆንኩ ነው እንጂ እንደዚህ ትሪት የተደረግኩት ሌላ ሰው ቢሆን እንደዚህ ትሪት አይደረግም። ማለት በቀን 1 ነው መብላት የሚፈቀደው። ቦታው ላይ ጫማ ማድረግ አይፈቀድም። በባዶ እግር ነበር የሚኬደው፣ ግን ለእኛ ፈቀዱልን እና በጣም በቃ ትግል ነበር የነበረው በቦታው ላይ። በጣም የሚያስጠላ ትግል። በሆነ ወይ ስታያቸው ሰዎቹ ካይንዳ ናቸው። በቃ ላይክ ይተባበሩሻል፣ ነገር ከአቅምሽ በላይ አያስጨንቁሽም። ግን የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው፣ እራሱ ነው የሚመጣው። ሙሐመድ እንዲህ አድርጎ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጠራል? እንዴት የማይሆን ነገር እኮ ነው ወላሂ። አትሊስት ሲዋሹ እንኳን ውሸታቸው እኮ አንድ አይደለም። አንዱ መጥቶ የሚነግርሽና አንዱ መጥቶ የሚነግርሽ በጣም የተለያየ ታሪክ። ወይ ኢትዮጵያ እንደዚህ 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 ብቻ እንለፈው እና እሱን ነገሮች በጣም በቃ ከባድ ሆነውብኝ አለፍኩኝ። በቃ አንዳንዴ ከአቅምሽ በላይ የሚሆንበት ጊዜ አለ። ግን አልሐምዱሊላህ አለፈ። መጀመሪያ የታሰበው 7 ቀን ነበር። ከዛ 6ኛው ቀን ላይ እሑድ ቀን ነበር የነበረው። በጣም በቃ ቁጭ ብዬ እያሰብኩ ያለ ልጁ ስልኩን ሰጥቶኝ ነበር ለክፉም ለደጉም ብሎ። ያንን ስልክ እንዴት እንደሆነ አላውቅም፣ አላህ ሱብሃነሁ ወተዓላ ጭንቅላቴ ላይ ያመጣልኝና አስታውሻው ደወልኩለት ለልጁ። ስደውልለት ማዘሩ ነበረች ያነሳችው። ነገርኳት። ተረጋጋለችኝ። በጣም እያለቀስኩ ነበር የነገርኳት። እዛ ከልጁ ጋር አገናኘችኝ። ልጁም አዋራኝ። ተረጋጋለኝ። በቃ ከሱ ጋር ማውራት ጀመርን። ትንሽ ተረጋጋው። እዛ በቃ ማይጠፋ ጥፋት ያጠፋሁት ለመምጣት 1 ቀን ሲቀረን ከልጁ ጋር አወራንና ወሬያችንን ሳንጨርስ እኔ ትቼው ቁጭ አደረኩት ስልኩን። ከዛ ልጁ የመጨረሻ ቴክስት ላከ። አላህ ከታጋሾች ጋር ነው ነበር የሚለው ቴክስቱ። እና ድፍረቴ ደግሞ በፋዘር ስልክ ነበር ከሱ ጋር ስላላክ የነበረው። እኔ በሰዓቱ ስልክ አልነበረኝም። ፋዘር የፍላይቱን ትኬት ቼክ ሊያደርግ ሲገባ አጋጣሚ አየው ቴክስቱን እና ነገራቸው ለሰዎቹ። ሰዎቹ በቃ ቀን መጨመር አለበት አሉ። ምን ማድረግ ይቻላል? እንዲህ አይነት ቦታ ላይ ምንም ማድረግ አልቻልኩም። በቃ እሺ ነው ያልኳቸው። በጣም ዛቱብኝ ቁጭ አድርገው። በቃ አንተ አዲስ አበባ ከተመለስክ በኋላ እንደዚህ አይነት ነገር የምታስብ ከሆነ እዚሁ 40 ዓመት አብረን እንበሰብሳለን እንጂ ከዚህ አትወጣም አሉ። ኧረ እኔ እንደዚህ አላሰብኩም እያማልኩ በቃ እያለቀስኩ እነሱ እንትን በሚሉት ነገርኳቸው። ኤኒዌይስ በቃ 5 ቀን መጨመር አለበት አሉ። 5 ቀን ድጋሚ ቆየሁ ማለት ነው። በጣም በቃ ደባሪ ነበር። ረመዳኑ ግማሹ እዛው አለቀ ማለት ነው። ከዛ ተመለሰ። ስንመለስ በጣም ላይክ ከባድ ነበር። ስንመለስ ደግሞ ፍላይቱ ተስተጓጉሎ ነበር። በቦታው ላይ በሰዓቱ ጦርነት ነበር ምናምን ነገር። ጥይት መስማት ወላሂ ብርቅ አልነበረም። ከባባድ መሳሪያዎች ምናምን ነገር በቃ ተለምዶ ነበር። ሌላ ሀገር እስኪመስልሽ ድረስ ነበር ኮንፍሊክት የነበሩ ቦታው ላይ እና ፍላይት ዘግይቶ ምናምን 1 ሰዓት 2 ሰዓት መሰለኝ 2 ሰዓት ነው የዘገየው። 7 ሰዓት ነበር ፍላይቱ የተነሳ ነው 9 ሰዓት። ከዛ
ፍላይቱ ልክ አዲስ አበባ ስንደርስ ደስ አለኝ ወላሂ። ሊሆነ ከማይሆን ነገር ወጥተሽ ወደ ደስ ወደሚል ነገር ስትገቢ ያለው ነገር ፊሊንግ አላ። ልክ እንደዛ ነው። በቃ የምመለስ አልመሰለኝም ነበር እዛ እያለሁ። በቃ አዲስ አበባን የሆነ እንደ ዲሲ ነበር ማያት። በቃ የማይገባባት ሀገር አድርጌ የኖርኩባትን ቦታ የማይገባባት ሀገር አድርጌ ነበር ያሰብኩት። በጣም ነበር ሜንታሊ ጫና ደርሶብኝ የነበረው። ግን አልሐምዱሊላህ ከዛም ሪከቨር አድርጌያለሁ። መጣሁ እዚህ። ከዛ ትምህርት ቤት መግባት ይችላል ተባለ። ትምህርት ቤት ገቡ። ትምህርት ቤት ስገባ ልጆቹ መጡ አገኙ። በድብቅ ነበር የምንገናኝ የነበረው። ያኔ ሰው ሁሉ አውቆ ሰምቶ ስለነበር በቃ ወሬ ይወራል ምናምን። ትምህርት ቤት ውስጥ በጣም የሚያስጠላ ቀይ ሴቶች ወሬ አለ። የማይመስል ነገር ያወራሉ። በቃ ለሴት ብሎ ነው፣ ግማሹ እንደዚህ ብሎ ነው ይላል፣ ግማሹ በቃ የሆነ ብቻ እንጃ። አልሐምዱሊላህ ሴት ብሎ ነው፣ ግማሹ እንደዚህ ብሎ ነው ይላል፣ ግማሹ በቃ የሆነ ብቻ እንጃ። አልሐምዱሊላህ ብዙ አይነት እንትኖች ነበሩ። እኛ በድብቅ የተገናኘን እናወራ ነበር። ይመክሩኛል፣ እንደዚህ አድርግ፣ ከዚህ በኋላ ይፋ አታውጣም፣ በቃ በድብቅ ነው መኖር ያለብህ አሉ። እኔም በሀሳባቸው ተስማማው። ግን አሁንም ችኩልነቱ አለቀቀኝ። ከአንድ ሳምንት በኋላ በቃ ድጋሚ መልሼ የነበርኩበት ስታተስ ውስጥ ገባ። ይሄ እንደዚህ ሊያስገባኝ የቻለው ደግሞ ምክንያት የመጀመሪያው አርብ ከእነሱ ጋር ከትምህርት ቤት ወጥቼ ጁማ ሰገድኩ። ከዛ ማንም ሳያውቅብኝ ወደ ትምህርት ቤት ተመለስኩ። እሑድ ደግሞ ከቤተሰብ ጋር ቤተክርስቲያን ሄድኩ። እንዲህ ይሄ ነገር ወዴት ሄድኩ ነው? አትሊስት ወደ አንዱ እንኳን አላመዘንኩ። ጁማን ብቻ እየሰገድኩኝ ሰንበትን ብተው አትሊስት የሆነ ሳይድ ይሻል። ሰንበት ነው እየሰገድኩ ጁማም እንትን እያልኩኝ ከሆነ ለራስሽም በቃ ጭንቅላትሽ ይበጠበጣል። እና ከዛ ሳይድ አይቼው ስለነበር በጣም ደብሮኝ ነበር። አሁንም መናገር ፈልጋለሁ ስለ ጓደኛዬ። በቃ አሁን ግን ስትናገር ከቤት ወጥተህ ነው መሆን ያለበት። በቃ የሚረዳ ሰው ፈልገህ ካገኘህ በኋላ ተናገር አለኝ። የሚረዳኝንም ሰው አልፈለኩም፣ ምንም አልፈለኩም። ያደረግኩት ነገር ከቤት ወጣው ነገርኳቸው በስልክ። እኔ ድጋሚ እንዳትፈልጉኝ አልገኙ። ከዚህ በኋላ እስልምናን በስነስርዓት ተቀብያለሁ። ወደኋላ ከዚህ በኋላ መመለስ የለም። እንድማር የምትፈቅዱልኝ ከሆነ ቦርሳዬንና ደብተሬን የምላችሁ ቦታ ታስቀምጡልኛላችሁ ከዩኒፎርሜ ጋር ትምህርቴን እንቀጥላለሁ። ካልሆነ ግን እኔ አላህ ሱብሃነሁ ወተዓላ ያውቃል የእኔን ጉዳይ። እሱ ነው ወደዚህ ያመጣኝ። እሱ አይጥለኝም። በሞትም ለእኔ ብርቅ አይደለም። ግን ከዚህ በኋላ ከእናንተ ጋር አልቀጥልም አልኳቸው። ከቤት ስወጣ ምንም ያስኩት ነገር አልነበረም ከልብስ ውጭ። ከቤት ወጣ። ከባዱ ፓርቲ የጀመረው እዚህ ጋር ነው። ሁለተኛው ደግሞ ማንም ሰው የለም ነበር በሰዓቱ። ግን አልሐምዱሊላህ የሚረዳኝ ሰው ተገኘ። ለየሆነ ያህል ጊዜ ረዱ፣ ረመዳን እስኪያልቅ ድረስ። ከዛ ኢድንም አብሬያቸው ሰገድኩ። አላህ ጀዛቸውን ይክፈላቸው። በጣም በቃ ተባብረውኝ ነበር። ልብስም ቅያሪ ሰጥቶኝ ነበር ምናምን። ከዛ የሆነ ድርጅት አለ ብለው ከሆነ ድርጅት ጋር አገናኙ። ድርጅቱ ሲያገኘኝ ለመርዳት ፈልጎ ስለመጣ በጣም ደስ ብሎኝ ነበር የነበረው። በቃ እኛ እንርዳ። ሁለት ምርጫዎች አሉ። የመጀመሪያው ምርጫ ከቤተሰብ ጋር በህግ ጉዳይ ተነጋግረክ በህግ ተይዞ ያንተ ኬዝ ከነሱ ጋር ትኖራለክ፣ ትምህርት ትማራለክ። ሁለተኛው ደግሞ ሂፍዝ ማዕከል መግባት ነው። ሂፍዝ ማዕከል ስትገባ ቁርአን ላይ ብቻ ነው ፎከስ የምታደርገው። ከዛ መውጣት የለም። በስነ ስርዓት ዲንክን ትማራለክ፣ ኪታቦችን ትቀራለክ ነበር ያሉ ሰዎቹ። እና እኔ መምረጥ የፈለግኩት የነበረው በሰዓቱ ሂፍዙን ነበር። ግን አያስኬድም በብዙ መልኩ ስታያቸው። ከዛ ከወጣውስ በኋላ የሚለው ነገር አለ፣ ራስን መቻል የሚባለው ነገር አለ። ከትምህርት ውጭ ደግሞ በሰዓቱ ምንም ነገር እየታየኝ አልነበረ ምናምን። ከዛ መመለስ ፈልጋለሁ ወደ ቤት አልኳቸው። በስንት ሳምንት ሙሉ ከቤተሰብ ጋር ተጨቃጭቀው እነሱ ምን ብለው ወደ ቤት እንድገባ ረዱኝ ማለት ነው እነሱ። ከዛ ቤት ገባሁ። ቤት ስገባ የመጀመሪያውን ጊዜ በጣም ደስ ይል ነበር። እናቴ እሷ ፈልጋ ስለገባው እንከባከቡኝ ነበር። ልክ እንደ እንግዳ ነበር የሚያዩኝ የነበረው ቤት ውስጥ። አረ እንግዳ አይደለሁም፣ እኔም ልጃችሁ ነኝ፣ በቃ እንደ ልጃችሁ ትሪት አድርጉኝ አልኳቸው። በቃ እንደ ልጃቸው ትሪት ማድረግ ጀመሩ። ከዛ የሆነ ያህል ጊዜ ማለፍ ጀመረ። ክረምት ገባ። መስጂድ ሰላቴን በስነስርዓት ሰግዳለሁ፣ ኪታቦችን በስነስርዓት እቀራለሁ። ነገር ግን በጣም ከባዱ የነበረው በስነስርዓት ሌሎቹን ሰዎች ሳያቸው በቃ እነሱ በስነስርዓት ነው የሚሰግዱት። ቤተሰቦቻቸውም
ዲነል ኢስላም ላይ ናቸው ምናምን ይህንን ስታይ አንዳንዴ በጣም የሚጎዱሽ ነገሮች አሉ። ምናልባት የኔም ቤተሰቦች እኮ ሙስሊም ሆኖ ቢሆን ኖሮ ይህንን እናገኝ ነበር። ሂብዝ መርጬ ሳይሆኑ ደስ ባለኝ ሰዓት ገብቼ እወጣ ነበር። ስለ ዲኑም ይህን ያህል የእውቀት ሾርቴጅ አያጋጥመኝም ብዬ በማስብበት በነበረበት ጊዜ በጣም በቃ ብቻ ቁጭ የማለቅስበት ጊዜ ነበር። ግን አልሐምዱሊላህ አለፉ እነዛ ጊዜያቶችም። ነገር ግን አሁንም ተመሳሳይ ውጥረት ነው ያለው። ስቲል ነው በቃ ማንግባባባቸው ብዙ ነገራቶች አሉ፣ በጣም ብዙ። እነሱ ስቲል ነው ጸበል እንዴት ይፈልጋሉ፣ እነሱን ትሪት እንዳደርጋቸው በቃ ወደ ክርስትና ይመለሳል የሚሉ ሀሳብ አለቀቃቸው። በጣም እስካሁን ድረስ አለ። ግን እኔ ሀሳቤን በግልጽ ነግራቸዋለሁ፣ ጥያቄም ሰጥቻቸዋለሁ። አንድም ሊመልስ የቻለ ሰው የለም፣ ሊመልሱትም አይችሉም እንደዚህ አይነት ጥያቄ። በቃ እኔ ራሴን በስነስርዓት አሳምኜ በቃ ዲነል ኢስላም የተቀበልኩበት ሁኔታ ነው ያለው። ከዚህ በኋላ ወደኋላ መመለስ የለም። ነገር ግን እናንተም በዱዓችሁ ብታግዙ ደስ ይለኛል። ምክንያቱም አላለቀም ይሄ ነገር ወላሂ። ራሴን ወይ ችያልቻልኩም ከእነሱ ጋር ጥገኛ ሆኜ እየኖርኩ ደግሞ ያው የእነሱ ጫና ምን ያህል እንደሆነ ታውቃላችሁ። ፎርስፉሊ እንኳን ባይሆን ሜንታሊ ምን ያህል እንደሚጫኑ በደንብ ግልጽ ነው ወላሂ፣ ላለማሽት ፈልገውት አይደለም። እነሱ እኔን ለመጉዳት አስበው ሳይሆን ወደ ዲነል ኢስላም ይመለሳል ማለት ወደ ክርስትና ይመለሳል በሚል ተስፋ ነው እነሱ ያንን ነገር የሚያደርጉት። እና በጣም ይሄኛው ትልቁ ጫና ነው። በቃ አንዳንዴ ፎርስፉሊውን የምመርጥበት ጊዜ አለ። በቃ በጉልበት ሲሆን ሬዚስት ለማድረግ አትቸገርም፣ ግን በጭንቅላት ሲመጡ ወላሂ በጣም ከባድ። ይሄ ምግብ አለማግኘት በምትፈልጉ ሰዓት ምናምን እነዚህ ነገሮች በቃ 3 ያለመብላት ምናምን ነገር ሲመጡ በጣም ጫና ያሳድራሉ። ግን አልሐምዱሊላህ እኔ ችግር የለብኝም። የምግብ ምናምን ነገር እንደዚህ ምግብ አላገኘውም ብዬ ወደኋላ ለመመለስ አይነት ሰው አይደለሁም። ግን እነሱ በዚህ ተስፋ በጣም የቆዩ በሄዱ ቁጥር እኔ ራሴ ወላሂ በጣም የተጎዳው ነው እያገኙት ያሉት። ግን በቃ አላህ ሊያሳልፍልኝ ይችላል ብዬ ስለማስብ በቃ ያ ጊዜ እንዲፈጥንልኝ ነው ፍላጎቴ እና ዱዓ እያደረግኩ ነው። እናንተም በዱዓ ብታግዙኝ በጣም ደስ ይለኛል። የኔ ታሪክ ይህንን ይመስላል። እንግዲህ ጭንቅላቴ ውስጥ ያለውን በሙሉ አውጥቼ የነገርኳችሁ። አልሐምዱሊላህ የመተንፈስ አይነት ስሜት አለው እና በጣም ደስ የሚል ሰዎችን ያገኙት። አላህ ጀዛችሁን ይክፈላችሁ። እንግዲህ ታሪኬ ይህን ይመስላል። አላሁ አክበር። በጣም የሚገርም ታሪክ ነው። አስቡት፣ ያው ከእንግዲህ በቤተሰብ በልጅነት ገና ተማሪ ሆኖ ከሃይማኖታችሁ ወጥቻለሁ፣ እኔ ራሴን ሃይማኖት ይዣለሁ፣ ቀጥተኛውን መንገድ ይዣለሁ ብሎ እነሱ ጋር ተቃራኒ መሆን በጣም ከባድ ነው። በተለይ በልጅ አቅም በገና በተማሪ እድሜ ሆኖ ይህን ውሳኔ መወሰን በጣም ይከብዳል። ነገር ግን አላህ ሱብሓነሁ ወተዓላ ሂዳያ የሰጠውን ሰው ማንም ሊያጠመው አይችልም። አላህ ሱብሓነሁ ወተዓላ የመራውን ማንም ሊያጠመው አይችልም። አላህ ሱብሓነሁ ወተዓላ ያጠመው ማንም ሊመራው አይችልም ነውና አላህ ሱብሓነሁ ወተዓላ ለዚህ ልጅ ጽናቱን ይስጠው፣ ለቤተሰቦቹም ሂዳያን ይስጥለት። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። የዛሬው ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።